ሰባ ሰገል እነማን ናቸው? ለልደት ለትኔ ደረሱት ወይስ ከተወለደ 2 ዓመቱ ላይ ነው የደረሱት? የሊቃውንቱ እይታ ምን ይመስላል? ይሄን ሁሉ ነገር እንመለከታለን። ክቡራን ተመልካቾቻችን ቆይታችሁ ከኔ ጋር እንዲሆን መልእክቴ ነው። በድጋሚ ለመላው ክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ በማለት ስለ ሶስቱ ነገስታት ወርቅ፣ ዕጣን፣ ከርቤ ስላቀረቡለት በዝርዝር ነው መነግራችሁ። ስማቸውስ ማን ነው? ምክንያቱም ወንጌላዊ ማቴዎስ ስማቸውንም አልጻፈልንም። ከምስራቅ ከወደ ምስራቅ መምጣታቸውን ይናገራል እንጂ የምስራቅ ሰዎችም ናቸው አላለም። እና ይሄንን ለማወቅ ትውፊትን ማየት ያስፈልጋል። የታሪክ ሰነዶችን መፈተሽ ያስፈልጋል። ጥንታዊ ጽሑፎችን ማየት ያስፈልጋል። ይልቁኑ ደግሞ የነቢያት ትንቢትንም መፈተሽ ያስፈልጋልና ያን ሁሉ ነገር ነው ጨምረን የምናየው። ለመጀመሪያ ጊዜ እንግዲህ እስካሁን በታሪክ የተረጋገጠው ነው። ጥንታዊው ሰነድ በ8ኛው ክፍለ ዘመን የተጻፈ ሰነድ ነው። በተለይ ላቲና ባርባር የሚባል ክሮኒክል ነው፣ ዜና መዋዕል ነው። እዚህ ዜና መዋዕል ላይ ስማቸውን ጽፎ ይገልጻል። ስማቸውን ይጽፋል። ስማቸውንም ባልዛር፣ ሜልኪዮር እና ጋስፖር ይላቸዋል። እነዚህን ሶስቱን ነገስታት በደንብ አድርጋችሁ ማስታወሻችሁ ላይ ብትይዙ መልካም ነው። ይህ እንግዲህ የ8ኛው ክፍለ ዘመን ክሮኒክል ነው። ባልዛር ይላቸዋል። አንዱን ባልዛር ይለዋል፣ ሁለተኛውን ሜልኪዮር ይለዋል፣ ሶስተኛውን ጋስፖር ይላል። ይሄ እንግዲህ ይሄ ክሮኒክል በ8ኛው ክፍለ ዘመን የተጻፈ የሰባ ሰገልን ስም የመዘገበልን አንድ ጥንታዊ ሰነድ ነው። ሁለት አይነት ትውፊቶች አሉ በሰባ ሰገል ዙሪያ። የምዕራቡ ዓለም ወይም የምዕራብ አብያተ ክርስቲያናት የምዕራባውያን ሊቃውንት የጻፉት አለ፣ የምስራቃውያን ሊቃውንት የጻፉት አለ። ሁሉንም ማየት ይቻላል። ነገር ግን ዋና ሐሳቡን ግን ጠቅለል አድርጌ ነው ልነግራችሁ የምፈልገው። በምዕራቡ ዓለም ያለውን ትውፊት ስናይ በተለይ ብሪታኒካ ኢንሳይክሎፒዲያ ወይም የብሪታኒካ መዝገበ ጥበባት ላይ ባልዛርን ንጉሠ ኢትዮጵያ ያደርገዋል። በጣም ይገርማል። ባልዛር የኢትዮጵያ ንጉሥ ነው ብሎ ያነሳዋል። ሜልኪዮር ደግሞ ንጉሠ ፐርሺያ ወይም የፋርስ ንጉሥ እንደነበረ ይጽፋል። ጋስፖርን ንጉሠ ህንድ ይለዋል። ይሄ እንግዲህ የብሪታኒካ ኢንሳይክሎፒዲያ ነው። ንጉሠ ኢትዮጵያ አንዱን የኢትዮጵያ ንጉሥ፣ ሁለተኛውን የፋርስ ንጉሥ ወይም የፐርሺያ ንጉሥ፣ ሶስተኛውን ደግሞ የህንድ ንጉሥ ነውና እነዚህ ሶስቱ ኢየሱስ ክርስቶስ በተወለደ ጊዜ አማሃ ወይም እጅ መንሻ ወይም ስጦታ ካቀረቡለት ነገስታት መካከል ዋናዎቹ ሶስቱ ናቸው በማለት ከነስማቸው ከነመጡበት ሀገር ጨምሮ ይጽፋል ማለት ነው። ስለዚህ ሀገራችን ኢትዮጵያ ተጠቅሳለች። ይሄ በጣም የሚያስደስተን ነገር ነው። እንደ አንድ ኢትዮጵያዊ እጅግ አድርጎ ክብር ይሰማኛል። ጌታችን በተወለደ ጊዜ እጅ መንሻ ከሰጡት ነገስታት መካከል ነበረ የሚለው ትውፊት በጣም ሊሰመርበት ይገባል። ክቡራን ተመልካቾቻችን፣ ሌላው በኢትዮጵያ መተርጉማን ስማቸው ማንቱሲማር በዲዳስፋ ሜልኩ ይላቸዋል። በተለይ አያታቸው ዘረደሸት ይባላል። ከቀትር ላይ በተለይ ከውሃ ምንጭ ዳር ሆኖ ፍልስፍና ሲመለከት ድንግል በሰሌዳ ኮከብ ተስላ ሕፃን ታቅፋ እንዳየ ያንን ፈጥኖ በሰሌዳ ብርት አድርጎ እንዲህ ያህል ኮከብ ሲታይ ሰማያዊ ንጉሥ ይወለዳልና ወስዳችሁ ስጡ ብሏቸው ጊዜው ሲደርስ ያን ኮከብ ባዩ ጊዜ ወስደው ወርቅ፣ ዕጣን፣ ከርቤ እንደገበሩለት ይኸውም ንጉሥ ባዜን በነገሰ በ8ኛው ዓመት እንደሆነ የኢትዮጵያ ሊቃውንት ጽፈዋል፣ መተርጉማኑ ጽፈዋል። በድጋሚ ደግሞ ሶስቱን ነገስታት የሶስቱ ነገድ ተወካዮች ያደርጓቸዋል። ለምሳሌ ወርቅ ያመጣው የነገደ ሴም፣ ዕጣን ያመጣው የነገደ ካም፣ ከርቤ ያመጣው ደግሞ የነገደ ያፌት ምሳሌ መሆኑን በትርጓሜ ወንጌል ላይ ጽፈዋል። እና ሶስቱም ነገስታት ሶስቱን ነገድ ይወክላሉ። ኢየሱስ ክርስቶስም ሰው የሆነው ነገደ ሴምን፣ ነገደ ካምን፣ ነገደ ያፌትን ለማዳን ነውና እነዚህ ሶስቱ ነገስታት ወርቅ፣ ዕጣን፣ ከርቤ ያቀረቡት ከነገደ ሴም፣ ከነገደ ካም፣ ከነገደ ያፌት እንደሆነ ይጽፋሉ። እንግዲህ ነገደ ካም የሚባለው በአጠቃላይ አፍሪካን ይጠቀልላል እና አፍሪካ በኢትዮጵያ ትባል እንደነበረ ብዙዎች ሁላችሁ ታውቃላችሁ። ለዓላይ ኢትዮጵያ፣ ታህታይ ኢትዮጵያ እስከ ቅርብ ጊዜ ድረስ የአፍሪካ የሚለው ስም በቅርብ የመጣ ነው እንጂ አህጉሯ ኢትዮጵያ ትባል ነበረ። የህንድ ይሄ አትላንቲክ ውቅያኖስ ይቅርታ፣ የኢትዮፒክ ኦሽን የኢትዮጵያ ውቅያኖስ ተብሎ ይጠራ ነበረ። ስለዚህ ይሄኛው ክህነትን ገንዘብ ያደረገው ዕጣን የሰጠው የነገደ ካም ወይም የመልከጼዴቅ ትውልድ እንደሆነ ይነገራል። ምክንያቱም መልከጼዴቅ የክርስቶስ ምሳሌ የሆነ ሊቀ ካህናት ነው።
የሚገርማችሁ በእስራኤላውያን ገና ወደፊት በላም በበግ በፍየል መስዋዕት ሲያቀርቡ በፊት የአማናዊ ምሳሌ ስጋውና የደሙ ምሳሌ በሆነ በስንዴና በወይን ቁርባን ያቀርብ ያስታኩት የነበረ አብርሃምን የባረከው ነውና ዕጣን ያመጣው የሱ ትውልድ እንደሆነ ይጽፋል። በተዘዋዋሪ ምንድነው ኢትዮጵያም እንዳለችበት ያመለክታል ማለት ነው። ስለዚህ በተለይ በመዝሙር 104 በቅንፍ 105 ቁጥር 23 ላይ እስራኤል ወደ ግብጽ ገባ ያዕቆብም በካም ሀገር ተቀመጠ ይላል። ስለዚህ እስራኤላውያን ወደ ግብጽ ሲገቡ ወደ ካም ርስት መጥተዋል ሴሞች ማለት ነው። ስለዚህ ምንድነው ይሄ ሁሉ የሚያመለክተው ወርቅ ዕጣን ከርቤ ካቀረቡት ነገስታት መካከል የኢትዮጵያም ትውልድ እንዳለ እዛ ላይ ምናየው አንድ እውነት ነው ማለት ነው። አንድ እውነት ነው። እንግዲህ ሁለት አይነት ምልከታዎች አሉ ክቡራንና ክቡራት። እኔ ሁሉንም ነው ማቅረብ መፈልገው እንጂ ይሄ ነው ወደሚለው እሳቤ ውስጥ መግባት አልፈልግም። ሊቃውንቱ ያቀረቡትን ሐሳብ ግን እናንተ በደንብ እንድታብላሉት እያነበባችሁ ዕውቀታችሁ እንድታሰፉ ነው የሚፈለገው የሚል እምነት አለኝ። ስለዚህ እንደ ትርጓሜ መምህርነቴ ትርጓሜ ላይ የተጻፈውን አቅርቤላችኋለሁ። ሌሎቹ ሊቃውንት ደግሞ ሁሉንም ኢትዮጵያውያን የሚያደርጉ ሊቃውንት አሉ። 12 ሆነው እንደተነሱ ፈለገ ኤፍራጥስ ላይ ሲደርሱ ፉርሻቡር ለሰፈራ ስለማትበቃ ኢየሩሳሌም ጠባብ ስለሆነች ሌሎቹን ይዞ እንደተመለሰ 9ኙን 3ቱ ቀርበው እጅ መንሻ እንዳቀረቡ ሺህ ሰራዊት አስከትለው እንደሄዱ እልፍ ሰራዊት አስከትለው እንደሄዱ ይቅርታ ይሄ ሁሉ ነገር በስፋት ተጽፏል። ስለዚህ ዕውቀታችሁን በሁሉም አቅጣጫ እንድታሰፉትና እንድትመረምሩ በዚህ አጋጣሚ መልእክቴን አስተላልፋለሁ። ግን ለማንኛውም ሁሉም ይሁኑ አንድም ይሁን እንደኔ ምልከታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ግን ኢትዮጵያ ስጦታ መስጠቷ የታመነ የተረጋገጠ እውነት መሆኑ በጥንታዊያት ሰነዶች ላይ በምዕራቡ ዓለም ትውፊት እንረዳለን ማለት ነው። ሁሉንም እናቆየውና መጽሐፍ ቅዱስስ ምን ይላል የሚለውን እንመልከት። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም እንደሚወለድ እነ ሚክያስ ትንቢት ተናግረዋል። ስጦታ እንደሚቀርብለት እነ ዳዊት እና ኢሳይያስ ትንቢት ተናግረዋል። ነገስታት እንደሚመጡ ወርቅ ዕጣን ከርቤ እንደሚያቀርቡለት እጅ መንሻ እንደሚሰጡት ሁሉ ነቢያት ትንቢት ተናግረዋል። ግን ነቢያት ትንቢት ሲናገሩ ሁሉንም ጋር ኢትዮጵያን ጠቅሰው ነው የጻፉት። ስለዚህ በደንብ አድርገን ማስተዋል ያስፈልጋል። ስለዚህ መነሻችን መጽሐፍ ቅዱስ ነው። እነ ዳዊት እና ኢሳይያስ ደግሞ መንፈስ ቅዱስ ነው የገለጠላቸው። ስለዚህ ክርስቶስ ሲወለድ ስጦታ ከሰጡት ነገስታት መካከል ኢትዮጵያውያን እንደነበሩ መጀመሪያ የተናገረው ዳዊት ነው። በተለይ ዳዊት አባታችን በመዝሙር 71 በቅንፍ 72 ቁጥር 9 ላይ እንድታነቡ ትፈልጋለሁ። በግልጽ ኢትዮጵያውያንን ነው የሚያስቀምጠው። ምን ይላል? በፊቱም ኢትዮጵያ ይሰግዳሉ ይላል። ልብ አድርጋችሁ አስተውሉት። ማቴዎስ 2 ላይ እንደሰገዱለት ሰብአ ሰገል ይጽፋል እነዚህ ነገስታት እና ዳዊት ግን ምን አለ? በፊቱም ኢትዮጵያ ይሰግዳሉ። በቃ በግልጽ ነው የጻፈው። ሌላ ወዴትም ልንሄድ አንችልም። በፊቱም ኢትዮጵያ ይሰግዳሉ ካለ በኋላ ጠላቶቹም አፈርን ይልሳሉ ይላል። ጠላቶቹ የተባሉት ሄሮድስ ነው፣ ሰራዊቱ ናቸው፣ አጋንንት ናቸው። በክርስቶስ ልደት ሁሉ ድል የተነሱ በመሆናቸው ጠላቶቹ አፈርን ይልሳሉ ካለ በኋላ የክርስቶስ ልደት ተገልጦለት የተርሴስና የደሴቶች ነገስታት ስጦታን ያመጣሉ። ነገስተ ሳባ ወአረብ ጋዳ ያመጹ፣ የሳባና የአረብ ነገስታት ስጦታን ያቀርባሉ። ወይ ሰግዱ ሎቱ ኩሎሙ ነገስተ ምድር፣ የምድር ነገስታት ሁሉ ለእርሱ ይሰግዱለታል ይላል። የምድር ነገስታት ለእርሱ ይሰግዱለታል። በደንብ አድርጋችሁ አስምሩበት። ስጦታ እንደሚያቀርቡለት ተናገረ፣ እንደሚሰግዱለት ተናገረ። የሰገዱለትም ደግሞ በፊቱ ኢትዮጵያ ይሰግዳሉ በማለት ዳዊት ተናገረ። ማቴዎስ 2:11 ላይ እንዲህ ተብሎ ተፈጸመ። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት ይላል። ልብ አድርጋችሁ ተመልከቱ። ወድቀውም ሰገዱለት ይላል። ዳዊት ደግሞ ስጦታውን ብቻ ሳይሆን ኢትዮጵያ በፊቱ ይሰግዳሉ በማለት ተናግሯል። ስለዚህ ሶስትም እንበለው አንድም እንበለው ብቻ እንደየምልከታችን ኢትዮጵያ ሀገራችን ክርስቶስ በተወለደ ጊዜ ስግደትን ካቀረቡለት መካከል እንደነበረች ይጽፋልና በአንድ ዓመተ ምህረት ላይ ነው እንግዲህ ኢትዮጵያ ከክርስቶስ ጋር ያላትን ፍቅር የመሰረተችው። ስለዚህ ሰብአ ሰገል እነማን ናቸው የሚለውን ነገር በዚሁ እንድትረዱት ያስፈልጋል ማለት ነው። ሌላው ዳዊት ነው። እንደገና በመዝሙር 68 በቅንፍ 69 ቁጥር 31 ላይ ምን ይላል? ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ታበጽሕ ሁለት ትርጉም ሊኖረው ይችላል። ታበጽሕ አንደኛው ትርጉሙ ማድረስም ነው። ሰፋ ዘረጋ፣ በጻ ደረሰ። ታበጽሕ ማለት ታደርሳለች። ይሄ በዕብራይስጡ ነው፣ ተመሳሳይ ነው። ዕብራይስጥ
መዝሙረ ዳዊትን ስናነብ ታሪት ይባላል። ታሪት ማለት ፈጥኖ ማድረስ ማለት ነው። በቃ ፈጥኖ ማድረስ ማለት ነውና ወርቅን ዕጣንን ከርቤን በእጃቸው ዘርግተው ወደሱ ፊት አቅርበው ማድረሳቸው በዳዊት ቃል ተረጋግጧል። ይቀጥልና የምድር ነገስታት ሁሉ እግዚአብሔርን አመስግኑት ይላል ኢትዮጵያን ከጠቀሰ በኋላ። ስለዚህ ነገስታት ወድቀው እጅ መንሻ ሰጥተው አድርሰው ስጦታውን ዘርግተው አድርሰው ማመስገናቸውን ዳዊት ተናገረ ማለት ነው። ስለዚህ ኢትዮጵያ እዚህም ላይ ተጠቅሳለች። ይሄ በጣም በጣም የሚገርም ነው። ሌላው ኢሳይያስ ነው በደንብ በግልጽ የተናገረው። ኢሳይያስ በምዕራፍ 60 ከቁጥር 1 ጀምራችሁ እስከ 6 አነቡት። ምን ይላል? አብርሂ አብርሂ ኢየሩሳሌም 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 አብርሂ እስመናሁ በጻ ብርሃንኪ እነሆ ብርሃንሽ ቀርቧልና አለ። አስተውሉ፣ ብርሃን ክርስቶስ ሲወለድ ተገልጾለት ነው ኢሳይያስ። ወስብሐተ እግዚአብሔር ሰረቀ ላዕሌኪ የእግዚአብሔርም ክብር ባንቺ ላይ አብርቷል። የተወለደው እግዚአብሔር ነው፣ ብርሃኑ ተገልጧልና አንሴ አይንተኪ አንገትሽን ቀና አድርገሽ ዓይንሽን ከፍ ከፍ አድርገሽ ልጆችሽ እንደተሰበሰቡ ተመልከቺ ይላል። ተመልከቺ ነገስት ያውሩ በብርሃንኪ ነገስታት በብርሃንሽ ይሄዳሉ ይላል። ምክንያቱም ኮከቡ እንደ ብርሃን እንደ መብራት ጠቋሚ ሆኖ አድርሷቸዋል። ወአሕዛብኒ በጸዳልኪ ሰራዊቶቻቸውን በጸዳልሽ ይጓዛሉ ካለ በኋላ የግመሎች ብዛት የምድያም የጌፌር ግመሎች ይሸፍኑሻል አለ። በቃ እንግዲህ ስጦታ ይዘው መምጣታቸው ካለ በኋላ ሁሉ ከሳባ ይመጣሉ። ኢሳይያስ እንደውም ሁሉ ነው ያለው። ሁሉ ከሳባ ይመጣሉ፣ ወርቅንና ዕጣንን ያቀርባሉ፣ የእግዚአብሔር ምስጋና ይነገራል ይላል። እንግዲህ የሳባ ነገስታት የኢትዮጵያ ግዛት ነው እንደምታውቁትና ሁሉ ከሳባ ይመጣሉ፣ ወርቅንና ዕጣንን ያመጣሉ፣ እግዚአብሔርን ክብር ምስጋና ይነገራል በማለቱ በእውነት ኢትዮጵያውያን እጅ መንሻ በዕለቱ እንዳቀረቡለት ማንም ሳይሆን ነብይ እግዚአብሔር ኢሳይያስ ነው የተናገረው። ይሄ ሶስተኛው አስረጅ ነው። አራተኛው በፕላኔታችን በመሬት ከጫፍ እስከ ጫፍ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በአጠቃላይ ዓለምን ብታስሱ ክርስቶስ የተወለደበትን ታሳስን ለክርስቶስ የተሰጠች ኢትዮጵያ ብቻ ናት። ለምሳሌ ሐሰሰ ፈለገ ማለት ነው እኮ። ታህሳስ ማለት የፍለጋ ወራት። አለቃ ኪዳነ ወልድ ክፍሌ በግዕዝ መዝገበ ቃላቸው ላይ ታህሳስ ሐሲስ ሐሲሶት ካለው የግዕዝ ንዑስ አንቀጽ ይወጣል ይላሉ። ይኸው መፈለግ ማሰስ ማለት ነው። ምክንያቱም ነገስታቱ ወርቅ ዕጣን ከርቤ ይዘው ኮከብ እየመራቸው አይቴ ሃሎ ዘተወልደ ንጉሥ አይሁድ የተወለዱ አይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው ስላገኙት ታህሳስ ብላ ኢትዮጵያ ሰይማለች ነው ያሉት። ስለዚህ ይሄ ከሰባ ሰገል ጋር የተያያዘው ነገር እጅግ ይገርማል፣ ከወራት ስያሜያችን ጋር። ይሄ አራተኛው ምክንያት ነው። አምስተኛውና እጅግ የሚያስገርመው ደግሞ እነዚህ የስነ ፈለክ ተመራማሪዎች ናቸው። እንደሚታወቁት ኮከብ ነው የመረላቸው አስትሮኖመሮች ናቸው። እና ኢትዮጵያ ደግሞ በስነ ፈለኩ ዘርፍ የት ላይ ነበረች? እነ አንድሮሜዳ፣ እነ ካሲዮፒያ፣ እነ ሴፊዮስ አረስንቱ ይነሳል። ዘ ኢትዮጵያን ሶር ዘ ፈርስት ቱ ኢንቨንት ዘ ሳይንስ ኦፍ ስታርስ ኢትዮጵያውያን የስነ ፈለክን የስነ ከዋክብትን ሳይንስ የጀመሩን ኤንጌቭ ኔም ቱ ዘ ፕላኔትስ ለፕላኔቶችም ስያሜ የሰጡ ህዝቦች ናቸው ይላል ሉሲያን ተመራማሪው። ስለዚህ በደንብ አድርገን ስናስብ በደንብ አድርገን ስንመረምር እነዚህ ሰዎች የስነ ፈለክ ተመራማሪዎች ከሆኑ እንደ ኢትዮጵያ ደግሞ በስነ ፈለኩ ዘርፍ መሪ የነበረች ሀገር ናት ቅድመ ልደተ ክርስቶስ። ስለዚህ ይሄ ራሱ አንድ ትልቁ አስረጅ ነውና ሶስቱም ነገስታት ቢባል አንዱም ንጉስ ቢባል ብቻ በዛም ሆነ በዚህ ኢትዮጵያ ክርስቶስ በተወለደ ጊዜ እጅ መንሻ እንዳቀረበችለት ይሄን ሁሉ ነገር እንረዳለን እናውቃለን ማለት ነው። ስለዚህ ሰባ ሰገል እነማን ናቸው ለሚለው ጥያቄ ብዙ ነገር አለ። ለምሳሌ ሰረገላ ታቦር ኢዮር የሚል አለ፣ እዛ ላይ ተመልከቱት። የሌላ የሚገርም ምልከታ አለ። አለቃ እያሌው ታምሮ የጻፉት አለ፣ መተርጉማን ሊቃውንት የጻፉት አለ። እና ይህንን ሁሉ ነገር አብራችሁ እንድትዳስሱ ትፈልጋለሁ። እነማን ናቸው? ለምን ኮከብ መራቸው? ይሄ በጣም በጣም ደግሞ የሚገርም ነገር ነው። ለምን ኮከብ መራቸው? ባለፈው ጊዜ አይተናል። በተለይ ሊቁ ምን ይላል? ኮከብ ለምን መራቸው ብሎ መልስ ሲሰጥ እነዚህን የስነ ፈለክ ሰዎች አንደኛ እግዚአብሔር ለእስራኤል በሕግና በነቢያት በኩል ገለጠላቸው፣ መጻሕፍት አንባቢዎች ስለነበሩ። ለእረኞች ደግሞ መጻሕፍት ስለሚያውቁ በመልአክ በኩል ገለጸላቸው። ለስነ ፈለክ ወይም ለስነ ከዋክብት ተመራማሪዎች ለነበሩት ነገስታት ደግሞ በሚያውቁት በኮከብ ገለጠላቸው። ምክንያቱም ከያዕቆብ ኮከብ ይወጣል ብሎ ዘመዳቸው በለዓም ትንቢት ተናግሮ ነበረ። የቢኦር በለዓም
ኮከብ ይሰርልቅም ከያዕቆብ ኮከብ ይወጣል በማለት ኮከብ ክርስቶስ መወለዱን ገልጾላቸው ነበረ። እሱም እኔ ኢየሱስ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ ብለዋልና ስለዚህ ኮከብ ነውና የስነ ከዋክብት ተመራማሪዎችን በሚያውቁት በኮከብ መረላቸው ይላልና ያ ኮከብ ደግሞ ልክ በረቱ እዛው ከደረሰ በኋላ ጌታችን ጋር ካደረሳቸው በኋላ ከዛ በኋላ ተሰውሯል። ምክንያቱም ከዋክብት በቀን አይታዩም ፀሐይ ሲወጣ ስለሚወጣ የፀሐይ ብርሃን ከፍተኛ ስለሆነ፣ ስለዚህ ኮከብም ስራውን ፈጽሟል፣ ወደ እውነተኛው ፀሐይ ወደ ኢየሱስ ክርስቶስ አድርሷቸዋል ይላሉ። ይሄም ራሱ አንድ የሚገርም ነው። ሌላው ወርሃ ታኅሳስ ላይ ታኅሳስ መጨረሻው ላይ ማለት ነው ታኅሳስ 29 አካባቢ ጀምሮ የአጥቢያ ኮከብ የምትባለው ቬኑስ ከፀሐይ ቀድማ ነው የምትወጣው። ሁሉ ጊዜ ቀድማ ትወጣለች እቺ ኮከብ ሁሌ ነው። እንግዲህ ታኅሳስ አካባቢ እስከ ታኅሳስ አጋማሽ ድረስ የምዕራብ ኮከብ ሆና ኮከብ ምዕራብ ወይም አስተርቦሸሽ ሆነና ልክ ልደት ሊቃረቡ ቀናት ሲደርሱ ደግሞ የምስራቅ ኮከብ ሆና ፀሐይን ቀድማ አብርታ ትታያለች። ይሄው ምንድነው እውነተኛው ፀሐይ ኢየሱስ ክርስቶስ መወለዱን ማብሰር ነው ይላሉ ሊቃውንትና ያ ኮከብ መምራቱ እውነተኛው ፀሐይ ኢየሱስ ክርስቶስ ጋር ካደረሰ በኋላ መሰወሩ አማናዊ ፀሐይ እውነተኛው ፀሐይ መድኃኔዓለም ክርስቶስ መወለዱን ያስረዳል ያመለክታልና በማለት ያው ሊቃውንቱ ዘርዘር አድርገው ስለ ሰብአ ሰገል ጽፈዋል። በዚህ አጋጣሚ ሰብአ ሰገልን ሳነሳ ሰብአ ሰገልና የኦሪዮን ቀበቶ ማንሳት ያስፈልጋል። ይሄን መርሃ ግብር ካያችሁ በኋላ ወጣችሁ አይናችሁን ወደ ሰማይ ቀና አድርጋችሁ ተመልከቱ። ማታ ላይ አሁን ቀና ብላችሁ ተመልከቱ። ቀና ብላችሁ ስትመለከቱ ኦሪዮን አለ ሰይፉን መዞ የአንበሳ ለምድ ይዞ በጉልበቱ በርከክ ብሎ ይታያል። እነ ቤተልጁስ እነ ሪግል እነ ሳይፍ ቀበቶን ተመልከቱት። 1 2 3 ቀበቶ በገጠር ሶስቶ ይባላሉ። በእኛ አሪዮ ብንላዋለን። አልኒላም አልኒታክ ሚንታካ ይባላሉ። እነዚህ ሶስቱ የሰብአ ሰገል አምሳል ናቸው። ይገርማልና ሰብአ ሰገል በሰማይ ላይ ተወክለዋል ማለት ነውና ሊቃውንት ሶስቱ ከዋክብት የሰብአ ሰገል ምሳሌ ያደርጓቸዋል። ወርቅ ዕጣን ከርቤ ይዘው ወደ ቤተልሔም የመጡት ማለት ነው። ከኦሪዮን ደግሞ በጣም ደምቃ በተለይ 8 ጫማ ርቃ ደምቃ የምትታየው የሲሪየስ ህብረ ኮከብ ደግሞ የሰብአ ሰገልን የመረላቻቸው የኮከቡ ምሳሌ አድርገው ሊቃውንት ይፈቱታልና ልደተ ክርስቶስ ራሱ ነገረ ሰብአ ሰገል በሰማይ ላይ ሁሉ በታኅሳስ ሰማይ ላይ ተገልጧል ማለት ነው። ይሄ በጣም ይገርማል። ሌላው ቪርጎ ቀደም ብላ ነው የምትወጣው በስተ ምስራቅ አድማስ ሌሊት ላይ ፀሐይ ከመውጣቷ። እቺን ደግሞ በቤተልሔም ምሳሌ ያደርጓታል። የስንዴ ዛላ ይዛ እንደምትታይ ህብረ ኮከብ አማናዊ ህብስት በቤተልሔም የህብስት ቤት በተባለች ቤተልሔም መወለዱን ያመለክታል ይላሉ። ከሶስቱ አጠገብ ደግሞ ታውረስ ሰውር አለ ከነቀንዱ ታዩታላችሁላችሁም በሰማይ ጎጆ ቤት የሚመስል አይኑ አልዴባራን ሁሉ በደንብ ነው የሚታየው። እሱ ደግሞ ጌታችን በከብቶች ግርግም በተወለደ ጊዜ እስትንፋስን ያቀረበለት የላሙ ምሳሌ አድርገው ሊቃውንት ያዩታልና ልደተ ክርስቶስ በሰማይ ነው የተገለጠው የሚሉት ለዚህ ነውና አባ ጊዮርጊስ ዘጋስጫ ለዚህ ነው የሰማይ ስርዓት ምድር ላይ ተሰራ፣ ቤተልሔም እንደ ሰማይ ናት፣ እንደ ፀሐይ ኢየሱስ ክርስቶስ ወጣባት ተወለደባት፣ እንደ ጨረቃ ሙሉ ጨረቃ ማኅተመ ድንግልና የሞላ ድንግል ማርያም ተገኘች፣ እንደ ከዋክብት ደግሞ የሰማይ መላእክት ተገኙ በማለት ያሬድም ያነሰዋል፣ አባ ጊዮርጊስ ዘጋስጫም ያነሰዋል። ስለዚህ ሶስቱ ነገስታት ወርቅ ዕጣን ከርቤ ይዘው መሄዳቸው በአልኒላም በአልኒታክ በሚንታካ የኦሪዮን ቀበቶ ይመሰላል። የቤተልሔም ኮከብ ደግሞ በሲሪየስ በጣም በደማቋ ኮከብ ይመሰላል። ሰንቡላ ደግሞ በቤተልሔም፣ ፀሐይ በኢየሱስ ክርስቶስ፣ ጨረቃ በቅድስት ድንግል ማርያም ሁሉ ይመሰላሉ። እቺ ደግሞ የንጋት ኮከብ የምትባለዋ ቬኑስም ሰብአ ሰገል እንደገና በመረላቻቸው ወደ አጥቢያ ኮከብ ባደረሰቻቸው በኮከቧ ትመሰላለችና ይሄ ሁሉ ምሳሌ ይነገራልና እንደውም በዚሁ አጋጣሚ የሰጡት ስጦታ ወርቅ ዕጣን ከርቤ ነው። ወርቁ ኬት መጣ፣ ዕጣኑ ኬት መጣ፣ ከርቤው ኬት መጣ? መጽሐፈ ቀሌምንጦስ፣ ገድለ አዳም የሚባሉ ጥንታዊት ሰነዶች እና መጻሕፍት አሉ፣ መዛግብት። እሱን ብታነቡት መልካም ነው። በተለይ አዳም ሔዋንን በፈለገ ጊዜ ቃል እግዚአብሔርን እንደጠየቀ
ማጫ ለመስጠት ሲዘጋጅ ቅዱስ ሚካኤል ወርቅ፣ ቅዱስ ገብርኤል ዕጣን፣ ቅዱስ ሩፋኤል ከርቤ አምጥተው እንደሰጡት ወደ እግዚአብሔር ባቀረበው ጊዜ በኋለኛው ዘመን ነገስታት ይሰጡኛል እንዳለው የሚገርም ጽሑፍ ተጽፏል። ያ ሲወርድ ሲወራረድ ሰባ ሰገል እጅ እንደገባና እንዳቀረቡለት ሊቃውንት ጽፈዋል። ወርቅ አመጡለት። ወርቅ ለነገስታት ነው የሚቀርበው እንደምታውቁት እና ይህን የምንገብርላቸው ነገስታት ቀድሞም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ቀድሞም ያልተፈጠር ኋላም የማታልፍ የነገስታት ንጉስ ነህ ሲሉ ነው ወርቅ ያቀረቡለት ብለን በትርጓሜ ላይ እናስተምራለን፣ ስንማርም ነበረ። ዕጣን አቀረቡለት። ይህን የምናጥናቸው ጣዖታት ቀድሞም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ቀድሞም ያልተፈጠር ኋላም የማታልፍ ሊቀ ካህናት ነህ ሲሉ ነው። ከርቤ ያመጡለት። ምንም ቀድሞ ያልተፈጠር ኋላም የማታልፍ ብትሆን ወደ በተዋህድከው ሥጋ የፈቃድ ሞትን መቀበል አለብህ ሲሉ ነው ብለው ሊቃውንት ያትታሉ። ሌላ ወርቅ ጽሩይ ነው፣ አንተም የጠራ ነው ማለት ነው። አንተም ባህሪ ጽሩይ ነው፣ ንጹሕ ባህሪ ነህ ማለታችን ነው። ዕጣን ምዑዝ ነው፣ ይሸታል። አንተ ምዑዘ ባህሪ ነህ፣ እፍረት ምዑዝ ነው ክርስቶስ። ከርቤ ያመጡለት መራራ ነው እና በዕለተ ዓርብ እንደሚያቀምሱት ተገልጦላቸው ይላሉ። ሌላ ወርቅ ጽሩይ ነው፣ ባንተ ያመኑ ምእመናን ጽሩያነ ምግባር ሃይማኖት ናቸው ሲሉ፣ ዕጣን ምዑዝ ነው፣ ባንተ ያመኑ ምእመናን ምዑዛነ ምግባር ሃይማኖት ናቸው ሲሉ፣ ከርቤ ያመጡለት። ከርቤ የተሰበረውን ይጠግናል፣ የተለያየውን አንድ ያደርጋል። አንተም ከማይበረ መላእክት ተለይቶ የነበረ አዳምን ጽንዓ ነፍሰት ወደ ቀደመ ቦታው ትመልሰዋለህ ሲሉ ነው ብለው ሊቃውንት ያትታሉ። ሌሎች ሊቃውንት ደግሞ ምሳሌ ያደርጓቸዋል። ወርቅ የሃይማኖት ምሳሌ ነው ይላሉ። የወርቅ ጥራቱና ግብዝነቱ፣ ጽሬቱና ግብዝነቱ እሳት ውስጥ ሲገባ ነው እና የሃይማኖት ጽሬቱና ግብዝነቱ መታወቂያ መከራ ሲቀበሉበት ነው። ዕጣን ደግሞ የተስፋ ምሳሌ ነው። ከሩቅ ይሸታል ዕጣን፣ ተስፋም ያላዩት እንዳዩት ያልያዙት እንደያዙት ታደርጋለች። ከርቤ ደግሞ የፍቅር ምሳሌ ነው፣ ያጣብቃል፣ ያያይዛል፣ ፍቅርም አንድ ታደርጋለችና አሚን እምነት፣ ተስፋ፣ ፍቅር ገንዘቦች ናቸው ሲሉ ወርቅ፣ ዕጣን፣ ከርቤ አቀረቡለት ይላሉ ሊቃውንት መምህራን። ወርቅን የመላእክት ምሳሌ ያደርጋሉ። ዕጣንን የደቂቀ አዳም የአዳም ልጆች ምሳሌ ያደርጋሉ። ከርቤን የካል ፍጥረት ምሳሌ ያደርጋሉ። መላእክት ደቂቀ አዳም ካል ፍጥረት ሁሉ ገንዘቦች ናቸው ሲሉ ለመላእክት ጌታ፣ ለደቂቀ አዳም ጌታ፣ ለፍጥረታት ሁሉ ጌታ ለሱ ወርቅ፣ ዕጣን፣ ከርቤ አቀረቡለት ይላሉ። ሌላ ወርቅ የሰማዕታት ምሳሌ ነው። ከመወርቅ በእሳት ፈተኖሙ ለሰማዕት፣ ሰማዕታት እንደ ወርቅ በእሳት ተፈትነው በመከራ ተፈትነው ነጥረው ይወጣሉ። ዕጣን የባህታውያን ነው፣ አምሳል ነው። ዕጣን ከሩቅ እንዲሸት ባህታውያንም በተስፋ ነዋሪዎች ናቸው። ከርቤ ምእመናን በፍቅር አንድ ይሆናሉ። ምእመናን ባህታውያን ሰማዕታት ገንዘቦች ናቸው ሲሉ ወርቅ፣ ዕጣን፣ ከርቤ ያቀረቡለት ይላሉ ሊቃውንት መምህራን። እንግዲህ ዋናው ግን ወርቅ ንጉሠ ነገሥት ነው። ስለዚህ ለነገስታት ንጉስ፣ ለሰማያዊ ንጉስ ምድራውያን ነገስታት እጅ መንሻ አቅርበዋል። ሊቀ ካህናት ነው፣ ዕጣን ቀርቦለታል። የሞቱ ምሳሌ የሚሆን ከርቤን ቀርቦለታል። ስለዚህ ወርቅ፣ ዕጣን፣ ከርቤ እነዚህ ሶስቱ ነገስታት እንዳቀረቡለት ወንጌላዊ ማቴዎስ ጽፎልናል። ትርጓሜውንም አይተናል። ስለዚህ ክቡራን ተመልካቾቻችን እነማን ናቸው የሚለው ደግሞ የበለጠ እያነበባችሁ ዕውቀት እንድታሰፉ በዚሁ አጋጣሚ መልእክቴን በማስተላለፍ የዛሬውን መርሃ ግብራችን እናበቃለን። በተረፈ እምነት፣ ዕውቀት፣ እምነት፣ ማስተዋል፣ ጥበብ፣ አመክንዮ ሰውን ነፃ ያደርጋሉና ዘመኑም የዚህ ዘመን ስለሆነ ዕውቀትን ገንዘብ እንድታደርጉ መልካም የልደት በዓልም እንዲሆንላችሁ ከተቸገሩት ጋራ በዓል እንድታከብሩ በዚሁ አጋጣሚ መልእክቴን አስተላልፋለሁ። ሊቃውንት ምን ይላሉ? እመቦ ዘአክበረ ልደተ እግዚእ ይከውን ክፍሉ ምስለ ሰብአ ሰገል። በዓለ ልደትን ያከበረ እድል ፈንታው ጽዋ ተርታው ከነዚህ የስነ ፈለክ ተመራማሪዎች ከሆኑ ወርቅ ንጉስ ነውና ወርቅን አመጡለት ይላል ሊቁ። ካህን ነውና ዕጣንን አመጡለት። የሞቱ ምሳሌ የሚሆን ከርቤን አመጡለት ይላል። ክፍሉ ከዛ ጋር ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት አደረሳችሁ። መልካም የልደት በዓል ለሁላችሁም እመኛለሁ። ከልብ ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት።